ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የሙሉቀን አረሳውም ዩቲዩብ ቤተሰቦች ተከታታዮች፣ እህቶቼ፣ ወንድሞቼ፣ ኢትዮጵያውያን፣ ኤርትራውያን፣ ሁላችሁም ኦርቶዶክሳውያን የምትከታተሉ እንዴት ሰነበታችሁ? እንዴት ቆያችሁ? የፍጥረት ባለቤት ቅዱስ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ሁሉ ሰላም ነው። ኑሮ እንዴት ነው? ህይወት እንዴት ነው? ጤና እንዴት ነው? ስራ እንዴት ነው? እንግዲህ በያላችሁበት የምድር ዳርቻ ሁሉ የእግዚአብሔር ሰላም ለሁላችሁም ይብዛ። እንግዲህ ያው ከወቶ በተለየ ነው የገባሁት ዛሬ። ያው በነጠላም አይደለም ድንገት ነው የገባሁት። ረጅም ጊዜ ሆኖኛል። ዩቲዩብ ትንሽ ቀዝቀዝ ብሏል። ወደ ያው በእግዚአብሔር ቸርነት በእናንተ አጋዥነት እንግዲህ ወደ 80 ምናምን ሺህ ሰብስክራይብ ደርሰናል። 83 ሺህ እንደዚህ ደርሰናል። ያው ስላገዛችሁኝ ቤተሰብ ስለሆናችሁ ስለደገፋችሁኝ ነው ለዚህ ደረጃ የደረሰው። በመሃል ግን ብዙ ወራቶች ተቋርጦ ነበር፣ አቋርጬ ነበር። ለምን ዩቲዩብ እንግዲህ የምታስታውሱ ከሆነ አዲስ ነገር አምጥቷል፣ አዲስ ህግ አምጥቷል፣ አዳዲስ ህጎች አምጥቷል። ኮፒራይት ይይዛል። ብዙ ኮፒራይት ሰጥቶኝ ወደ 4 ወር 5 ወር እንደዚህ ተቋርጦ ነበር። እንግዲህ አሁን እንደገና ያው በቅርቡ ልመጣ ነው ማለት ነው። ስለዚህ እንደ እግዚአብሔር መልካምና በጎ ፈቃድ እስካሁን የዘገየሁት እንግዲህ አዲስ ነገር ያው አዲስ ስራ ይኖረኛል በቅርብ ነጠላ ስራዎች፣ ነጠላ መዝሙሮች፣ አዳዲስ ነጠላ ዝማሬዎች በቅርቡ ይኖራል እና አዲስ ነገር አምጥቷል ዩቲዩብ። በተደጋጋሚ 2-3 ጊዜ የሚለቀቁትን ዝማሬዎች አይቀበልም፣ ኮፒራይት ይይዛል። ሰብስቦ መልቀቅ ለምሳሌ 2-3 ዝማሬዎችን በአንዴ ለቅቄ እንደገና ደግሞ በነጠላ አንዳንድ ደግሞ መልቀቅ አይቻልም። ስለዚህ ብዙ አዳዲስ ህጎችን አምጥቶ ስላለ ዩቲዩብ በዛ ምክንያት እንግዲህ ኮፒራይት ይዞኝ ከብዙ ወራቶች በኋላ እንግዲህ አቋርጬው ነበር። አሁን እንደ አዲስ መጥቻለሁ። ያው ሰብስክራይብ ለመጨመር ነው ስለቅ የነበረው እንጂ ገንዘብ እየሰራ አይደለም። ያው $50 $100 ቢሆን ይቆጥራል ዩቲዩብ ታውቃላችሁና አሁን እሱ ቀርቷል ማለት ነው። ስለዚህ አሁን ግን ከሳምንት በኋላ ያው ስለሚያነስ ከ3-4 ቀን በኋላ ከሳምንት በኋላም ሳይሆን ከ3-4 ቀን በኋላ የኮፒራይቱ ስለሚነሳ በቅርቡ መጣለው። ስለዚህ በጉጉት ጠብቁ። እንግዲህ እንዳትዝሉ፣ መዛል እንዳይኖር፣ ድካም እንዳይኖር። ጠላት እንግዲህ ከመንፈሳዊ ነገር ብዙ ሊያስቀረን ይጠራል። ስለዚህ እኛ መስነፍ የለብንም። መንፈሳውያንን ስለዚህ የሚያሳርፈውን የሚያጽናናውን ምግብ የሆነውን የእግዚአብሔርን ቃል ዝማሬዎች መስማት፣ ቃሉን፣ ስብከቶችን፣ ዝማሬዎችን መስማት፣ ቅዳሴውን መካፈል ነው የሚጠበቅብን እኛ። ስለዚህ ሀደራ አገልግሎቱን ደግፉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አገልግሎቱን እንድትደግፉ በታላቅ ትህትና ጠይቃለሁ። ስለዚህ አንዛን እንበርታ ለማለት ነው። ተወዳጆች እንበርታ፣ አገልግሎቱን ደግፉ። የኔን አገልግሎት የሙሉቀን አረሳውም ዩቲዩብን ሰብስክራይብ አድርጉ። ሀሳብ ካላችሁ ደግሞ በውስጥ አገልግሎታችን ደግፉ። ያው ዘመኑ ደግሞ ምን ተጋበት ነው የምንሰማው፣ አእምሯችንን የሚሰቀጥጥ ብዙ ነገር ነው ያለው። ስለዚህ ከወቶ በተለየ አብዝተን የምንጸልይበት፣ አብዝተን የምናነብበት፣ አብዝተን ወደ እግዚአብሔር የምንቀርብበት ዘመን ነው። ስለዚህ ይህ እንዲሆንልን ደግሞ የእግዚአብሔር በጎ ፈቃድ ይሁንልን። እንግዲህ በሌላ ፕሮግራም ከሳምንት በኋላ ደግሞ በዝማሬዎች እመጣለሁ። አዳዲስ ዝማሬዎችን ለቅላችኋለሁ። አደራ እንግዲህ ይህንን ከወዲሁ እንድትዘጋጁ መልእክት ለማሳሰብ ነው። ስለነበረን ጊዜ ሁሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው? ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? የሚያስደነግጠኝ የሚያስፈራኝ ማን ነው?
አያሳስበኝም የሳኦል ጥላቻ፣ ልቤ አይደነግጥም በጎልያድ ዛቻ። የምታመንበት ስሙ ጋሻዬ ነው፣ ኃይሌና ብርታቴ ጌታ ጉልበቴ። ዛሬ ብትቸገር እጅ ባዶ ሆኖ የኔ ያልከው ወዳጅ ብታየው ጨክኖ፣ እንዳያልፉት ይለ ትላለህ አለፈ። ዘመን ይሻገራል በእርሱ የተደገፈ። ሐዘን ጭንቀት ይቅርና አይዞ ወገኔ ተጽናና፣ ሁሉም በጊዜው አልፎ ስለምታየው፣ ሁሉም በጊዜው አልፎ ስለምታየው። እስቲ ልከተል ሁሉን ነገር ትቼ፣ አንተን ብቻ ልስማ ዓለምን ረስቼ። መች ትጠገብና ሁሌም ተናፋቂ የናዝሬቱ ኢየሱስ የልቤን አዋቂ። እስቲ ልከተል ሁሉን ነገር ትቼ፣ አንተን ብቻ ልስማ ዓለምን ረስቼ። መች ትጠገብና ሁሌም ተናፋቂ የናዝሬቱ ኢየሱስ የልቤን አዋቂ። ቸርነት ምሕረት ቢነገር ማን ይደርስበታል ጌታ ያንተን ፍቅር? የምትጠብቀን አትተኛምና ሰልፉ ያንተ ሆኖ ወጣን ከፈተና። ቸርነት ምሕረት ቢነገር ማን ይደርስበታል ጌታ ያንተን ፍቅር? የምትጠብቀን አትተኛምና ሰልፉ ያንተ ሆኖ ወጣን ከፈተና። አንዳች አልጎደለኝ ሁሉ ሙሉ ነው፣ ነፍሴ ተጽናንታለች አሁን ሰላም ነው። አማኑኤል ከኔ ጋር እያለ የኔ ጌታ ከኔ ጋር እያለ ለምን እከፋለሁ?